باركالله لكما وبارك عليكما وجمع بينكما في الكيف بارك الله لكما أني لما هي بارك الله لكما بارك الله لكما يمن بالله بارك الله لكما صفا بالبيت بارك الله لكما أني لما هي يمن بالله صفا بالبيت عند لا ينغبابت ራካባይ እና ደግሞ የአበባ የሚያብለጫልጨው ነገር ፍንጫን ነክቷል። ኦኬ ቅድም እያሸተትኩኝ ነበረ። እኔ አቋሚ ያለ አሁን ላይ ያለ አቋሚ ማለት ነው ሀቂቃ ትዳር ውስጥ መግባት ፈልጋለሁ፣ ማግባት ቤተሰብ መፍጠር ፈልጋለሁና ያኔ ላይ ምንም አልነበረም አእምሮዬ ውስጥ ማለት ነው። ነገር ግን ይሄ ሐሳብ የመጣው ይሄንን ነገር ከማሰብ ምናምን የተነሳ ነው። ይሄንን አንብቢው ታዛ ትረጃለሽ። ሁሉም ነገር እዚህ ውስጥ አለ። አበባውንም ያው ባለፈው አልተቀበልሽኝም፣ ያው ግን እንደ አሁን ተቀብለሽኛል፣ አመሰግናለሁ ማለት ነው። ያለሽን መልካምነትሽን ብዙ ነገርሽን አይቼ ነውና ልቤ ውስጥ ቦታ አለሽ ማለት ዝም ብሎ ቀለል ያለ ቦታ አይደለም። እወድሻለሁ። ማን አለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማው ኑሮ ተቃኝቶን ብርሃን ተሞላ የኔ ዓለምማ አልፈራም ነገም እንዳምና አንቺ ያለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ከስንት ቆይታ በኋላ ተገናኝተናል። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ተናፍቃችኋል። ዛሬ በጣም ደስ ብሎኝ ነው የመጣሁት። በእርግጥ እንደዚህ ደስ ብሎኝ ከመጣሁኝ በጣም ቆይቻለሁ አይደለ? ዛሬ በቃ የተለየ ደስታ ነው። እኔ እንዴት ልበላችሁ ብቻ ምን እንደሚያጋጥመኝ አላውቅም። በእርግጥ ግን በቃ እኔ እንጃ ቀኔን በደስታ ልጀምረው ብዬ ነው። ለምን ዛሬ ቀኔን በጠዋቱ በደስታ ከጀመርኩት በኋላ ላይም ለሚሄድበትም ጉዳይ አላዝንም ወይም አላህ እንዳዝና ያደርገኝም ብዬ ስላሰብኩኝ ዛሬ በደስታ ጀምሬያለሁ ማለት ነው። በነገራችን ላይ ያው አልነግራችሁም፣ የት እንደሚሄድ አልነግራችሁም። መጀመሪያ እየተጓዘን እያያችሁ ትመጣላችሁ። ነገር ግን እዚህ ውስጥ በጣም ትልቅ ነገር ይዣለሁ። እቺ ወረቀት ጋይስ እንደዚህ ስታያት በውስጧም አንድ ወረቀት ነው ያለው፣ እንደዚህም ስታዩ አንድ ወረቀት ናት። ግን ለኔ በጣም ወሳኝ የሆነች ነገር ናት። በጣም ወሳኝ ለህይወቴ ማለት ነውና ለሰው ናት። ውስጡ ብር ምናምን እንዳይመስላችሁ ብቻ እናደርሳለን። ብቻ እስቲ የሚፈጠረውን አብረን እናያለን። ከዛም ደግሞ ያው የሆነ ሰው ጋር እየሄድኩኝ ነውና ባዶ እጄን አልሄድም ማለት በጣም ሳሰላስል ነበረ ሌሊቱ ሙሉ በቃ ቪዲዮዎች እያየሁኝ ምናምን እና ብዙ ነገር እያደረኩኝ ከኔም ከበፊቱም ልምድ ምናምን እየጨማመርኩኝ እንዴት ነው አንድን ሰው ፍቅር ላስይዘው ማለት ውስጤ ፍቅሬን ሊገልጽልኝ የሚችለው ነገር ምንድነው ብዬ በማሰብ አንድ ነገር አስቤያለሁ። ያው አበባ ያው የፍቅር መግለጫ ነው ታውቃላችሁ። ከዚህ በፊት የመጀመሪያ ዩቲዩብ ሲጀምር ያው አበባ ነው ሼርኩት የሆነ ቤትና ዛሬም እንግዲህ ያ ነገር ይደገማል። ደስ የሚል አቀባበል ይኖራል ብዬ አስባለሁ። በእርግጥ ከዚህ በፊት የተፈጠረ ነገር አለ። እንግዲህ አብረን እንሂድ፣ አበባውን እንግዛ፣ እንምረጥ። ከዛ በኋላ ደግሞ ወደ አሰብኩበት ጉዳይ እሄዳለሁ ማለት ነው። ከኔው ጋር ቆዩ፣ ተከተሉ። እንግዲህ ያበደ አበባ ሊገዛላት ነው። ያው ምን አይነት እንደሚሆን እንግዲህ ያው በእርግጥ የፍቅር ያው ቀይ ይመስለኛል። ሰላም ነሽ? እንዴት ነሽ? ምን መሰለሽ አበባ ፈልጌ ነው በጣም ለምወዳት የለም ለምሳሳላት ልጅ ነው ልገዛ የመጣሁት ማለት ነው። እና ትሰጭኛለሽ? ምን አይነት አበባ ላድርግልህ አለችኝ ቤተሰቦች። ምን አይነት ብዙ ስጦታ አለ ጋይስ። ደግሞ ይሄን ቪዲዮ አይታ ለምን አበባ ብቻ ገዛህ እንዳትለኝ፣ ግን ችግር የለውም። ይሄን ቪዲዮ ስታዩ
የትኛውንም ስጦታ ላንቺ ይገባሻል፣ እገዛልሻለሁ። ማንኛውም ስጦታ ማለት ነው፣ አያሳስብሽ። አንቺ ብቻ ዋናው። ለማንኛውም ምን አይነት መሰለሽ የፍቅር ማለት ፍቅሬ ሊገልጽልኝ የሚችለው ምን አይነት ነው? ቀይ አበባ። እሺ እንዲሰበሰብሽው እንጂ አንድ ፍሬ። ኦኬ ብዙ ነው የሚያስፈልገው እንዴ? አንቺ ምንድን አራት ሶስት በደንብ ይገልጻል። በኋላ አራት ሲሆን አራተኛ ሚስት ልታገባ ነው ምናምን ብላ ብትወርጉኝ ሀያ ፍሬ እዚሁ ጋር ሀያ ፍሬ። እቺ ልጅ እንድታክለው ነው እዛ ወይስ እንድትሸጠው ነው መልሳ? እሺ 3 4 ብለሻል። ቆንጆ አድርገሽ አውጪልኝ። 4 ፍሬ አውጪልኝ ወይ 5? እሺ 5 ተስማምተሻል? በ5 ቆይ ይሄኛውስ ቢሆን ምን ነው የሚገልጸው? ነጭ አበባ አይሰጥም ማለት ለምን? ለሞተ ሰው ምናምን። ለሞተ ሰው ነው ወይ? ቆይ ለሆነች ሊሰጣታለሁ ለሌላ ሊመጣጣለች። ለማንኛውም ውድ ፋሚሊ አበባ እየገዛንላት ነው። ብዙ ስጦታ አለ። እስቲ ቆይ እዚህ ውስጥ ምን እንዳለ አላውቅም፣ ግን እገዛላታለሁ አንድ ቀን ማለት ነው። አይተን ማለት ነው አገባቡን አይተን በቃ እዛ እንገናኝ። ውድ ፋሚሊ ውድ ቤተሰቦች ድምጼን ልቀንስ። ለማንኛውም ውድ ፋሚሊ ያው አበባዬን ገዝቻታለሁ። እቺን ትመስላለች። ልጅቷ 20 ነበር ግዛ ያለችኝ። በእርግጥ ብዙ ቢሆን ያምራል፣ ግን በቃ በቀስ እያልን እንጨምራለን እና ሽታው በጣም ደስ የሚል ነው። ያው ቀይ አበባ ያው ፍቅርን ነው የሚገልጸው እና ልክ አበባውን እንዳየችው አላማዬን ትረዳዋለች ብዬ አስባለሁ። ለማንኛውም ልንገራችሁ ያለውን ነገር ጋይስ። አሁን የመጣሁት የነማሂ ቤት ነው። እንግዲህ ያው ሰሞኑን ትንሽ የነቆራችሁኝ ነው። ያው ሰሞኑን ለማሂ እየሰጠሁት ባለሁት ነገር ማለት ነውና በነገራችን ላይ ያው ማሂ በጣም ደስ የምትል ልጅ ናት። ከዚህ በፊትም የመገናኘትም አብሮም የመስራት እድል ነበረ። ሰፈር ከመቀየሬ በፊትም አንድ ሰፈር ምናምን ነበርንና በቃ ማለት ያው እዚህ እነሱ ያው የቡታጅራ ልጆች ምናምን ብዙም ስለሆኑ እኔ ደግሞ ታውቃለች ያው ብቸኛ እንደሆንኩኝ ማለት ነውና ከዚህ በፊት ማለት ድሮ በነበረው ጊዜ ያው እየደወለች ምናምን ታስታውሰኝ ነበረ። እንዴት ነህ ደህና ነህ ወይ ና ከደበረ ምናምን ቡና ላፍላ ምናምን ትል ነበር ድሮ ማለት ነው። ጀስት በኖርማል ያ ነገሩ እኔ ጋር ሌላ የፈጠረው ነገር አለ ማለት እሷ እኔን እንደዚህ ብቸኝነት እንዳይሰማኝ ማድረግ ምናምን ለሷ ያው የወንድምነት ነው። ያው እኔ ጋር ግን እንደዛ አልነበረም ማለት የልጅቷ መልካምነት አየው። በጣም ፈታ ያለች ናት። በነገራችን ላይ ከሷ ጋር ጊዜ በምታሳልፉ ሰዓት አይደብራችሁ ማለት እናንተ ምንም ራሱ ባታረጉ የሷን ሳቅ የሷን ደስታ እያያችሁ ደስተኛ መሆን ትችላላችሁና በቃ የሆነች ቀላል ነገር ያስደስታታል። ትንሽዬ ነገር በቃ ፈታ ነው የሚያደርጋትና ያ ነገር እኔ ውስጥ የሆነ እየፈጠረ ያለው ነገር ነበረ። እኔ አላቅም ማለት የሐሰንና የሷ ግንኙነት ያን ያህል እንትን አላቅም፣ ግድም አይሰጠኝም። ለምን ባልና ሚስቶች አይደሉም? በባልና ሚስት መሃል አልገባም። ባልና ሚስቶች አይደሉም እነሱ። እህትና ወንድምም ይሁኑ ፍቅረኛ ምንም ይሁኑ ብቻ አሮን ኬር። እኔ እዚህ ጋር እኔ ጋር ያለውን ነገር መናገርና ሚሆን ከሆነ ሚሳካ ከሆነ እንግዲህ ትልቅ ነገር ላይ ትልቅ ደረጃ ላይ መድረስ ነው ምኞቴ ማለት ነው። እና እዚህ ጋር አንዳንድ ሰዎች ያላችሁ ገና ትላንትና ስቶሪ ስላረኳት ከጎንሽ ነኝ ስላልኳት ብቻ በባልና በሚስት መሀል አትግባ፣ በሰው መሀል አትግባ ምናምን የምትሏላችሁ። አልተጋቡም፣ ባልና ሚስቶች አይደሉም፣ ጓደኛ ማቾች ናቸው። እና እኔማ እንደው ሐሰን ራሱ በቃ እኔ የምር ሐሰን ልምከር በዚህ አጋጣሚ እቺን የመሰለች ልጅ ለኔ ለመሰለ ልጅ እንደው ብትድረን ደስ ነው የሚለኝ እውነት ለመናገር ማለት ነው። እና ለማንኛውም ወሬ አላብዛባችሁ። ትቀበለኝ አትቀበለኝም አላቅም፣ ግን ማሂ በጣም ምርጥ ልጅ እንደሆነች አውቃለሁኝ። ከዚህ በፊት ፕራንክ አድርገናት ነበረ። እዛ ፕራንክ ላይ ያው እኔ በወንድምነት ነው ማስበ ምናምን ብላኛለች። አዎ በእርግጥ በወንድምነት ነው ታስበው፣ ግን በዚህ ሰዓት ሰው ያስፈልጋታል ብዬ አስባለሁ። እና ያ ሰው ደግሞ ትክክለኛ ሰው እኔ ነኝ ብዬ ነው ማስበው። እና እንዴት ልበላችሁ ብቻ ፈርቻለሁኝ፣ በጣም ፈርቻለሁ። ውስጤ እንትን እያለ ነው። በነገራችን ላይ
በሩ ክፍት አይደለማ እነ ማሂ በር ላይ ነኝ። ያው ቀስ ብዬ መጀመሪያ እናንተን ያለውን ነገር አውርቼ እንትን እላታለሁ ብዬ ነው ነግሬያታለሁ። እንደምመጣ ግን ነግሬያታለሁ። ቪዲዮ ይዤ እንደመጣ ግን አልነገርኳትም። ማሂ ማናግርሽ ማውራሽ ጉዳይ አለ፣ አስቸኳይ ነው፣ እየመጣውኝ ነው፣ ተዘጋጅተሽ ጠብቂኝ ብያታለሁ። እና ኦልሬዲ ተዘጋጅታ እየጠበቀችኝ ነው ብዬ አስባለሁ። ግን እኔ እንጃ፣ እኔ ፈርቻለሁ። ግን የምትቀበለኝ ይመስለኛል። ለምን በቃ በዚህ ሰዓት እኔ እንጃ፣ ከጎኗ ሰው ያስፈልጋታል። እኔም ደግሞ ያው ታውቃላችሁ ከጎኔ ሰው ያስፈልገኛል። ለማንኛውም ወሬ ያላብዛባችሁ፣ በጣም ፈርቻለሁኝ። ልደውልላት ወይስ? በጣም ነው የሚያስፈራ። ይህንን ነገር ልደብቅ እንዴ? ኧረ ክፈት። አህሙ ነኝ። ቆይ ደረስሽ? ቆይ አንዴ ስሚ፣ ሳትከፍቺ በፊት ካሜራ ይዣለሁ። አይደብርሽማ? ችግር የለው የኔ እናት፣ ሁሉንም ነገር አለ እንዴ? ችግር የለውም ይበልሽ። ሰላም አለይኩም አለሽ? ሁሉ ሰላም? ኦኬ፣ ልትወጪ ነበረ? ማሻአላ አምሮብሻል። ደግሞ እኔ ከምትለፊ ከማስወጣሽ ምናምን ቤት ውስጥም ባልገባ እዚሁ ጋር እንድናወራ ብዬ ነው። እዛ እንግባ። እሺ መጣሁ። ሂጂ። ደህና ነህ? አለ አልሐምዱሊላህ። እንዴት ነሽ? ሰላም ነሽ ወይ? ይሄን ያህል በልጥሻለሁ ቁመት? እኔ ረጅም ነኝ። በዚህ እስቲ ውጭ እስቲ። ማሻአላ አምረብንም ጋይስ። በዚህ አጋጣሚ በእጄ የሆነ ነገር ይዣለሁ እንዳይደብርሽ። ምንድን ነው እስኪ? መጀመሪያ አምረብ የሆነ ነገር አስታወስኪኝ ማለት ከዚህ በፊት አበባ ስታይ ነበር። ያ ዝም ብሎ ነው፣ ያ ከልቤ አይደለም። እና ደግሞ የአበባው የሚያብለጨልጨው ነገር አፍንጫን ነክተዋል። ኦኬ ቅድም እያሸተትኩኝ ነበረ። በነገራችን ላይ ትመሳሰላላችሁ። አይመሳሰሉም ጋይስ? አበባው በቃ አበባ ነሽ አንቺ። እንደውም ቅጽል ስም አበባ ብዬሻለሁ። ሮዝ ብዬ ነው ጠራሽ። እንደውም ካሁን በኋላ ማይሰር ሮዝ። ቤተሰቦቼ ሰላም ባያቸው። በነገራችን የመጀመሪያሽ ነው መቼ በቤቴ? ማለት ለካ ጁማ ለካ ብዙ ታሪክ አለ ጋይስ። አብረን ሆነናል። ብዙ ታሪክ አለ። ሰላም አለይኩም፣ እንዴት ናችሁ? ድና የተከበራችሁ የአህሙ የእኛም ቤተሰብ ደህና ናችሁ? የአህሙ ቤተሰቦች እንዴት ነው? አህሙ ደስ የሚል ልጅ ነው። እኔ እንግዲህ ውስጥ ላይ አውቀዋለሁ በደንብ፣ ግን እስቲ እናንተ አንዳንድ ነገር በሉኝ። በጣም አሁን ላይ በጣም እያገዘኝ እና አላቅም፣ አንዳንዴ የሰው ደግነት በጣም ደስ ይላል እና አላህ ይጨምርልህ። አሜን። እውነት ለመናገር እንዳንቺ ደስ የሚል ሰው የለም። የምር አቁም ነገር ያት ጋር ፈገግታ ብቻ አይበቃም አይደለ? እንደዚህ ነች ነገራችን ላይ። እና ይሄ ትንሽ ነገር የሚያስደስትሽ ነገር በጣም ነው ደስ የሚለው። ማለት አሁን ይሄ በቃ እኔ እንጃ ፈገግታሽ በቃ የሆነ ምንም ነገር ራሱ የሚደረግልሽ የሆነ ፈገግታ ያለሽ ምናምን ደስተኛ ትሆኛለሽ ቶሎ። ይሄ ነገር እንዴት ነው? ከምን ይበልጣል? ቢሰጠኝ አንችልበት። እንደዚህ ነው ባህሪ ነው ማለት ትንሽ ነገር ያስደስተኛል፣ ግን በዛው ልክም ያስከፋኛል። የሆነ ቂም የሚሰው ሆኜ ሳይሆን በሰዓቱ ቶሎ ተናደኝ ተውሰይ ከዛ ደስ ብሎኛል። እኔ ለደስታሽ ምክንያት እንጂ ለመከፋትሽ ምክንያት መሆን አልፈልግም። እንደማትሆንም እርግጠኛ ነኝ። እሺ ዛሬ አሁን ወደ መጣሁበት ጉዳይ ልግባ። ማለት አንደኛ ሰሞኑን እየተደዋወልን ነበረ ማለት ያለውን ነገር ጀስት እንትን እያልኩኝ ስለሆነ፣ በነገራችን ላይ ትላንት በጣም ተናድጄ ነበረ። ሌሊቱ ነው አልነጋ ያለኝ። የምሬን ነው የምልሽ።
ትናንት የተለቀቀውን ቪዲዮ አይቻለሁና እንደዛ በዛን ያክል ሀሰን አንቺ ላይ እንደዛ ሲወራጭ ምናምን ማየት እኔን ውስጤን ጎድቶኛል፣ እውነት ለመናገር ማለት ነው። የትናንትና ቪዲዮ ወይዘ የቆየ ቪዲዮ ነው ማለቴ መለቀቅ የለበትም ብዬ ስላሰብኩኝ ያለቀኩት ቪዲዮ ነበርና ካሜራማናችን በስህተት የለቀቀው ቪዲዮ ነው እና አልተጣላን። እኔና ሰላም ወላሂ የቆየ ቪዲዮ ነው እና አለ አይደለ የሆነ ነገሮች ደስ አይሉም ስለነበረ ቪዲዮ ላይ ለዛ ነበረ ያለቀኩት እና በስህተት የለቀቀው ቪዲዮ ነው እንጂ ሰላም ናችሁ? የምር እኔ በነገራችን ላይ ሀቂቃ ለመናገር በቃ በጣም የተናደድኩት ማለት በዛ ሰዓትም ልመጣ ነበር፣ ግን ያየሁት ከመሸ ነው። ከመሸ አየሁኝ ምናምን በቃ ምንም ማድረግ አልችልም። ነገ ጠዋት አገኛታለሁ ብዬ አሰብኩኝ። ጀምር ከተለቀቀ በኋላ ቆይቶ ነው ያየሁትና ላጥፋው ብዬ ያው አንደኛውን ብዙ ኦዲየንሶቻችን አይተውታል እና ደግሞ ኮሜንት እየጻፉልኝ ነበር የቆየ ቪዲዮ ነው እያሉኝ ነበርና ልክ ናችሁ የኛ ቤተሰቦች፣ የቆየ ቪዲዮ ነው ቢሆንም ግን ማለት ነው ማይ ሰሞኑን ልክ አይደለሽም እና በጣም ብዙ የተፈጠሩ አንዳንድ ነገሮች አሉና እኮ ያ ነገር ነግሬያለሁ እና ያ ነገር እኔ እንትን እያለኝ አይደለም፣ ምቾት እየሰጠኝ አይደለም። በዚህ አጋጣሚ ከዚህ በፊት አንድ ፕራንክ ቪዲዮ ሰርተን ነበራ ቆይተዋል በጣም ሞር። ከዛ በኋላ ነው እኔና አንቺ በደንብ የመታወቅ ምናምን እንትን ያለውና የምር ለመናገር እኔ የአንቺ ውለታ አለብኝ ሀቂቃ ማለት እኔ እዚህ ሰፈር በነበርኩበት ሰዓት ታውቂያለሽ ብዙም ጓደኞች ምናምን የሉኝም። ጓደኞቼ ያው እናንተው ናችሁ እና ከሁሉም የተለየ አንቺ ነሽ የምታስታውሽኝ። አሳንዝንሻለሁ እንዴ? ለምንድን ነው ግን ጥያቄ ይሆንብኛል። ለምንድን ነው አሁን በጣም ደስ የሚል ማለት ካሜራ ስለሆነ ሳይሆን ብዙ ጊዜ ደጋግሜ እላለሁ በጣም የዋህ ነህ፣ ለሰው መጥፎ ማያስብ በቃ እንደ ማንነት የምትኖር አይነት ሰው ነህና አላህ በጣም ጨምሮ ጫማምሮ ይስጥ ጥሩ ደረጃ ነሽ። እና የምር ማለት ሰሞኑን በጣም ሳስብ ነበርና እንዳልኳችሁ ነው ጋይስ፣ በቃ የሆነ ብቸኝነት ምናምን ብቻ ትደውልልኛለች ምናምን ምግብ አብረን እንብላ ምናምን ጀማው ሲሰበሰብ የት ሄድክ ምናምን ትለኛለች፣ እነሱን ጠይቃቸዋለች ምናምን እና ይሄ ነገር እኔ ጋር ትልቅ የፈጠረው ነገር አለ እውነት ለመናገር ማለት ነው። እና እንዴት እንደምነግርሽ እንዴት ምን ማለት እንዳለብኝ አላውቅም፣ ግን አልገባኝም ማለት ኖርማል ነው። ጓደኝነት ሲሆን ጓደኛ መሀል ብዙ ነገር አለ፣ ደስታንም ማዘንህም እና እኔ እንጃ ምንድን ነው የተሰማክ? ግራ እያጋባኝ በጣም። እሺ እዚህ ጋር አንድ ነገር ይዤ መጥቻለሁ ማለት ይሄ ፖስታ ነው። እዚህ ውስጥ አንድ ወረቀት አለ ማለት እኔ በጣም ብዙ ማውራት ወሬኛ ነኝ፣ ግን የሆነ አሁን ላይ በቃ ምላሴን አሳስሮታል እውነት ለመናገርና ፈርቼ ነው ማታ ያዘጋጀሁት ወረቀት ነው። ይህንን ወረቀት ሞር በደንብ ስታነቢው ይገባሻል። ምንድን ነው ማለት ውስጥ ላይ አለ ውስጥ ግሬድ ገብተሽ ብቻሽን ኖ ቆይ ልንገር፣ ካሜራ ይዣለሁ ስትል ካሜራ ሲባል ሁሉንም ያማከለና ግን አይደለም እኔ አልችልም ማለት እዚህ ጋር የምነግርሽ ነገር አለ ገና አልነገርኩሽም፣ ግን ከዛም በዘለለ ደግሞ በደንብ ሊያብራራልሽ የምችለው እዚህ ውስጥ ነው ያለው እና ይህንን ወረቀት ብቻሽን ስትሆኚ ማለት ነው አሁን አለምብበው ብቻሽን ስትሆኚ ታነቢዋለሽ። ግን ድጋሚ ልቀበልሽ እና አበባው ማለት ነው። ይሄን አበባ ዝም ብዬ አይደለም መስጠት ያለብኝ ማለት ነው። እና እንግዲህ ያው ይሄ አበባ ድጋሚ ውስጥ ልከራል ይሰጠኝ። በነገራችን ላይ ያው ስምሽን ሮዝ ብዬ አውጥቼ የለ እቺ አበባ ማለት አንቺ ነሽ። ከዚህ በኋላ ያህሙ የኔ ሮዝ እቺ አበባ ማለት አንቺ ነሽ። አንቺ ማለት እቺ አበባ ነሽ። ስለዚህ ወደዚህ ልዙርና እንደገና ለዚች አበባ የሆነች ነሺዳ ነገር ልበልላት። ባረከላ ለኩማ ወባረክ አለይኩማ ወጀማ በይነኩማ ፊልከ ባረከላሁ ለኩማ እኔ ለማህዬ ባረከላሁ ለኩማ ባረከላሁ ለኩማ የምንላት ባረከላሁ ለኩማ ሰፋ ባለ ቤት ባረከላሁ ለኩማ አንድ ላይ
ለረታፍሪ አላውቅም እንዴ መጨረሻ ላይ ያልኩት ሰምተሻል? አልሰማሽም? ወሰጥክ ያልሰማሽ እኔ ለማየ የፈመኝላት ሰፋ ባለ ቤት አንድ ላይ እንግባበት። ራካባይ ይቅርታ ማለት በእርግጥ ማወለጋጋቢሽ ምናምን ያለ ነው፣ ግን እንዳልኩሽ እዚህ ውስጥ ጓደኛ ሩባ ይሰጣል፣ ችግር የለም። እሺ እንዳልኩሽ እዚህ ውስጥ ብዙ ነገር አለ፣ ግን ከዛ ውጪ ምን አለ መሰለሽ፣ እውነት ለመናገር አሁን ወደ ቁም ነገሩ ልግባ። እሺ በጣም ነው ስለተቀበልሽኝ አመሰግናለሁ፣ ግን ወደ ቁም ነገሩ ልግባ። ማለት ይሄ አበባ ሰጠሽ ዝም ብዬ እንዳልሽው ከጓደኝነት ምናምን ኖርማል ነው ያልሽው፣ እንደዛ አይደለም ማለት ይሄ አበባ ብዙ መልእክት አለው እንዳልኩሽ ማለት ነውና ሊሆንም ላይሆንም ምንም ሊሆን ይችላል፣ ሊሳካም ላይሳካም ይችላል። ግን ይሄ ነገር የኔና ያንቺን ግንኙነት እንዲያቀረሽው አልፈልግም። አሁን የምነግርሽ ነገር ማለት የሚሆን ከሆነ ይሆናል፣ የማይሆንም ከሆነ ግን እኔ እንድትርቅኝ አልፈልግም። በዚህ ሰዓት ማንም የለም ከጎኔ ማለት ነውና አይ ዶንት ኖ ማለት እኮ ነግሬሻለሁ፣ ግን ስልሽ ቢሆንም ባይሆንም ከጎኔ እንድትርቅኝ አልፈልግም። እኔም ከጎንሽ መራቅ አልፈልግም ማለት የሆነ ነገር በአንድ መንገድ ብቻ ካልሆነ አይሆንም ብለን እንትን የምንልበት ነገር አይደለም። እኔ ጋር ትልቅ ቦታ አለሽ፣ ልቤ ውስጥ ትልቅ ቦታ አለሽ። የምር የምልሽ ልቤ ውስጥ ትልቅ የተለየ ቦታ አለሽ እና እባክሽን ይህንን ቦታ እዚህ ውስጥ አለ ብዙ ነገር፣ ግን እኔ አሁን ላይ ዝም ብዬ በአፍ ለመናገር ይህንን ቦታ ላንቺ ነው የተዘጋጀውና ልቤ ባይሰበር ደስ ይለኛል። ቁም ነገር ማለት ነው እና እንዴት ብዬ እንደምነግርሽ አላውቅም፣ ግን ቤት ሆኜ ብቻዬን ስሆን በጣም ጎበዝ እየተለማመድኩ የነበረ እንዴት እንደምነግርሽ። አሁን ግን ጠፋብኝ። ግን ይሄንን ማዘጋጀቴ አሪፍ ነው። ግራ አጋባሽ? ይቅርታ። ይሄ አሁን አታንብቢ፣ ግን ውስጡ ምን አለ መሰለሽ፣ አደራ የምልሽ ነገር ማለት ነው። እዚህ ጋር ቦታ አለሽ። እዚህ ውስጥ ቦታ ስሰጥሽ ዝም ብዬ አይደለም፣ ያለሽን መልካምነትሽን ብዙ ነገርሽን አይቼ ነውና ልቤ ውስጥ ቦታ አለሽ ማለት ዝም ብሎ ቀለል ያለ ቦታ አይደለም። እወድሻለሁ። በነገራችን ላይ ከዚህ በፊትም ብዬሻለሁ ማለት ይሄ እወድሻለሁ ማለት ኖርማል ተራ ነገር ሊመስልሽ ይችላል ማለት በወንድምነት ምናምንም መውደድ አለ። እኔ ግን ከዛ በላይ ነው ማለት አልገባኝም ማለት በቃ እኔ እንዳሰብኩት አይደለም። መቼም ማለት ቅርበታችን ጓደኛት ያለፈ ነገር አለ። እኔ ጋር እንደዛ አይደለም አሁን ማለት የመጣው ነገር ይምጣ የፈነዳው ይፈንዳ፣ ግን በዚህ ምክንያት እንዳትርቂኝ። አላቅም እኔ ያለሽበትን ነገር ወላሂ ምን ላይ እንደሆንሽ ምናምን ከሐሰን ጋር ምናምን እንደሆናችሁም አላቅም። ጓደኛ እንደሆናችሁ ነው የማውቀው። ምንም የማውቀው ነገር የለም ብዙ ቀላል ነው ባንዴ እንደዚህ አይነት ስሜት መቀየር ወይ ደግሞ ማምጣት። እኔ አሁን ነው የቀየርኩት ማለት በዚች በአጭር ጊዜ ውስጥ ነው ይሄ ስሜት የመጣው እያልኩሽ ነው። በጣም ረጅም ጊዜ ሆኖናል አይደለ? ቢያንስ ከ10 ወር በላይ ሆኖናል አይደለ የምንተዋወቀው። በዚህን ጊዜ ውስጥ አንቺ እንደ ቀልድ አድርገሽ ማለት እንደ ቀልድ ሳይሆን እንደ ኖርማል እንደ ምናምን አድርገሽ ለእኔ የምታደርጊው እያንዳንዱ ነገር እኔ ጋር ምንም እየፈጠረ አይመጣም ማለት አይደለም። ብዙ ነገር እየፈጠረ ነው የሚመጣው ማለት በእርግጥ ለምንድነው እስካሁን የቆየው የምትይት ትችያለሽ፣ ግን እኔ አሁን ላይ ነው ማለት እኔ አቋሚ ያለ አሁን ላይ ያለ አቋሚ ማለት ነው። ሀቂቃ ትዳር ውስጥ መግባት ፈልጋለሁ፣ ማግባት ቤተሰብ መፍጠር ፈልጋለሁና ያኔ ላይ ምንም አልነበረም አእምሮዬ ውስጥ ማለት ነው። ነገር ግን ይሄ ሀሳብ የመጣው ይሄንን ነገር ከማሰብ ምናምን የተነሳ ነው እና እኔ አሁንም ችግር የለውም ማለት ይሄንን አንብቢው ከዛ ትረጃዋለሽ። ሁሉም ነገር እዚህ ውስጥ አለ። አበባውንም ያው ባለፈው አልተቀበልሽኝም፣ ያው ግን እንደ አሁን ተቀብለሽኛል፣ አመሰግናለሁ ማለት ነው። ግን ምን አለ መሰለሽ ማይ ይሄ ነገር የኔና አንቺን ግንኙነት እንዲያፈርሰው አልፈልግም፣ እንዲያራርቀው ማለት ነው። ግን ግቢና ተረጋግተሽ አንብቢ ያለውን ነገር የሚሆን ከሆነ ይሆናል፣ የማይሆን ከሆነ ደግሞ ችግር የለውም ማለት እጠብቃለሁኝ። ተስፋ አልቆርጥም
እንደዚህ በቀላሉ ማለት ነው። ይሄንን ነገር ስናገር ዝም ብዬ አይደለም፣ በነገራችን ላይ በጣም ብዙ አስቤበት ነው። ግን ቅርታ በድንገት ስላስጨነቅኩሽ ምናምን። ግን ያለው ነገር እና ማወቅ ያለብሽ ነገር ስለሆነ ምን እንደምትመስል አለቀ። ምንም እንድትመልሽልኝ እኮ ምንም እኔ ብቻ ያው እሺ። ግን ማለት እንትን እንዳትጠፊ እናወራለን። አላስቆይክ። ውድ ቤተሰቦች በእርግጥ በድንገት የመጣ ሀሳብ ነው። ተጨንቃለች ምናምን፣ ግን ደግሞ ተስፋ አደርጋለሁ እንትን እንደምትለኝ እንደምትረዳኝ ተስፋ አደርጋለሁ። እናንተም እንደምትረዱኝ ተስፋ አደርጋለሁ። ቅድም እንዳልኳችሁ በሰው ህይወት ማለት አይደለም እየገባሁ ያለሁት፣ ግዴታ ማድረግ ያለብኝ ነገር ነው። ለማንኛውም